የደቡብ ኢትዮጵያ ክልል ከታደለው እምቅ የኢንቨስትመንት የቱሪዝም የማዕድን አማራጮችና ሀብቶች ባሻገር ለኑሮ ተስማሚና ፍጹም ሰላማዊ ክልል ነው። ልማት ወዳድ ከሆኑ የክልሉ ህዝቦች ጋር በመሆን የለውጥ አመራሩ ባከናወናቸው ዘርፈ ብዙ ተግባራት በአጭር ጊዜ ውስጥ ከነባር ክልሎች ተርታ መሰለፍም ችሏል። የደቡብ ኢትዮጵያ ክልል ለንግድና ኢንቨስትመንት እንዲሁም ለኮንፈረንስ ቱሪዝም ተመራጭ እንዲሆን ከፍተኛ ርብርብም እየተደረገ ይገኛል። የክልሉ መንግስት በማህበራዊና ኢኮኖሚያዊ ዘርፍ በተለይም በኮሪደር ልማት፣ በአረንጓዴ ልማት፣ በስራ ዕድል ፈጠራ፣ በማዕድን፣ በግብርናና በቴክኖሎጂ ዘርፍ ሰፊ ስራዎች እየተከናወኑም ቆይተዋል። በክልሉ ርዕሰ መስተዳድር ሀሳብ አመንጪነት የተጀመሩ የአንድ መጽሐፍ ለአንድ ተማሪ፣ በአንድ ወረዳ አንድ ፋርማሲ፣ የተራቆቱ ተራራዎችን መልሶ ማልማት እንዲሁም የተፋሰስ ስራዎችና በርካታ የመሰረተ ልማት ተግባራት እየተከናወኑ ይገኛሉ። ክልሉ ለኢንቨስትመንት ዘርፍ ምቹ ሁኔታ በመፍጠሩ በአግሮ ኢንዱስትሪ፣ በንግድ፣ በግብርና፣ በሆቴልና ሪዞርት ለተሰማሩ ባለሀብቶች የመስሪያ ቦታ የተሰጣቸው ሲሆን በርካታ አልሚዎች በክልሉ መዋለ ንዋያቸውን በማፍሰስ ተጠቃሚነታቸውን እያረጋገጡ መሆናቸውን ይናገራሉ። አሁን 17 ሄክታር ፑራላ አለኝ። እዚህ ላይ አሁን በኢንቨስትመንት ወሰድኩት 10 ሄክታር ነው። 10 ሄክታር አለኝ። ያው እዚህ ላይ ያመረትኩ ያለው ይሄ ያው ግራንድ ናይን በ10 ወር ምርትና ምርታማነትን የሚጨምር ከሎካሉ ሙዝ ትንሽ በምርታማነትና ቶሎ ስለሚደርስ አደጋም ስለሚቋቋም በሽታ ቶሎ ስለማይከሰት በችግኝ ደረጃ የመጣ ግራንድ ናይን ሙዝ ነው የተከልኩት። ያው እንደምታዩት በጋስንዴ ያለ ማሳይ ላይ ቲማቲም፣ ሽንኩርት እና ቃሪያ አለኝ። በብዛት እነዛን ነው ማምርተው። ያው አመረትኩትን ሽንኩርትንም ቲማቲሙንም ሳንዴ ማርኬት ነው በብዛት ማቀርበው ማለት ነው። በአሁኑ ሰዓት ያለው በተለይ በዚህ ዞናችን ላይ ካለው ከአመራሩ ጀምሮ የሚደረግልን ድጋፍ በክልል ደረጃ ያለው ነገር አይዟችሁ በርቱ፣ በባንክም በምንም በኩል የሚደረግልን እገዛ እጅግ ከፍተኛ ነው እና ከዚህ በተሻለ መልኩ አሁን ለነገሩ ይሄኛውንም እየሰራ ነው። ሌላም የስንዴ ዱቄት ፋብሪካዎች አሉን። እዚህ ላይም ቡራዩ ላይም ሌላ ፋብሪካ እየተከልን ነው ያለነው። አስፋፍተን በዚህ በምግብ ኢንዱስትሪው በኩል እርሻውንም ሞክረን አግሮ ኢንዱስትሪውን አንድ ላይ አስተሳስረን የበለጠ ከዚህ እንትን አድርገን ወደ ፓስታና መኮሮኒ እንሸጋገራለን። በግብርናውም ዘርፍ በክልሉ በበጋ ስንዴ፣ በመስኖ፣ በሌማት ትሩፋት፣ በሰብል ልማት፣ በቡናና በእንስሳት እርባታ አመርቂ ውጤቶች የተመዘገቡ እንደሆነ በዘርፉ የተሰማሩ አካላት ይገልጻሉ። ከዚህ በፊት የነበረው ምርትና ምርታማነቱን ይሄን አይል አልነበረም። በድሮ ሰዓት በባህላዊ ነበር። ቡና ሲጀመር በመሰረቱ አባቶቻችን በሚሰሩበት ሳለ ከ3 አመት ጀምሮ ነበር መስራች የሚተክስ። ይሄ ደግሞ በአንድ አመቱ ራሱ የተሻሻለ ዝርያ ስለሆነ ይተክሳል። አልፎም ደግሞ ከዛ በመቀጠል ምርትና ምርታማነቱን በቂ አያገኙም ነበር። አሁን ላይ ግን በሄክታር እስከ 20 ከ19 እስከ 20 ኩንታል እናገኛለን። በጣም የተሻሻለ ነው። ከዚህ በፊት ከ3 እስከ 4 ኩንታል ከዛ የበለጠ አያገኙም ነበር። ከ2011 ጀምሮ የመጀመሪያ ተጠቃሚ ነኝ። የተሻሻለ ቡና መጥተዋል። ከዚህ በፊት የነበረውን ነቅለክ ሌላውን ቀይረ ተጠቀም ስሉኝ ሌላ ማንንም አርሶ አደር የደረሰውን ቡና ለቅዬ እኔ ምንድነው መሆን ያለብኝ አልነቅልም ስሉኝ እኔ በመጀመሪያ አመት 2600 እግር ነው ተከልኩት። እነዚህ ቡናዎች አሁን ከኔ ጀርባ ያለው በ2011 የተተከሉ ዝርያዎች ናቸው። ሲለቀም ደግሞ ለተከታታይ ለ4 አመት ኃይል ተለቅሞበታል እና ዘንድሮ 5ኛ አመቱ ነው እና በጣም ልዩነት አለው። ገበያ ሁኔታ ያው በቀድሞ ትንሽ ይረክስ ነበር። አሁን ግን ጥሩ ነው። ያው ሌላ ቦታ ስለሚሄድ ያዋጣናል። ያው መጥቶ ያያሉ እንትን ትንሽ በሽታ ከያዘ ለኛ መድኃኒት ይተባበራሉ። ቶሎ መድኃኒት እንድንረጭ ያግዙናል። ከዛ ይተባበሩናል። የንጹህ መጠጥ ውሃ አቅርቦት ለአንድ ከተማ እድገትና መሰረተ ልማት መስፋፋት ከሚያስፈልጉ መሰረታዊ ጉዳዮች መካከል ዋነኛው ነው። በየጊዜው እየጨመረ ከመጣው የህዝብ ብዛት አኳያ የንጹህ መጠጥ ውሃ ፍላጎት ከፍተኛ መሆኑም እሙን ነው። በዚህ መነሻ ጥልቅ የውሃ ጉድጓድ ቁፋሮን ጨምሮ በክልሉ ግዙፍ የውሃ ፕሮጀክቶችም ተገንብተው አገልግሎት እየሰጡ ያሉ ሲሆን በዚህም በርካታ የህብረተሰብ ክፍሎች ተጠቃሚ ሆነዋል። ይሄ ውሃ ህይወት ነው። ለኛ ህይወት ነው። እንደ ህይወታችን ነው የምንጠብቀው። እንደ ልጆቻችን ነው አንከባክበን የምንይዘው። እንደዚህ አካባቢውን አጥረን ውሃ ሰው እንዳይገባ በሩን ዘግተን
እንደገና የሚጠብቅ ሰውንም አቆመን እዚህ ውሃ እንዳይበላሽ ህይወት ነው። እኛ ደግሞ በተለይ እንደ በቅሎ ሰኞ የውሃ ችግር ያየ አካባቢ የለም። መንግስት ሰራተኛ እዚህ ዙር ሲጠይቅ በቅሎ ሰኞ አንሄድም፣ ውሃ የለም፣ ልጆቻችን ይሞታሉ፣ አንሄድም የተባለበት አካባቢ ነበረ። ነጋዴ መጥቶ በቅሎ ሰኞ ላይ ውሃ አይጠጣም። ክኒቶ ካለ የፈላ ክኒቶ ካለ ይጠጣል፣ ያለዚያ ለስላሳ ጠጥቶ ይሄዳል እንጂ ውሃ የበቅሎ ሰኞ ውሃ የሚጠጣ ሰው የለም። እኛ ግን ለችግራችን ብለን ሳንሞት እሱንም አፍልተንም አቀዝቅዘንም እየጠጣን ነበረን። ይሄ አሁን በዚህ ሰዓት ይሄን ውሃ በማግኘታችን ደስታችን ይሄ ነው አይባልም። እንደ ህይወታችን እንደ አይን ብሌናችን ነው የምንጠብቀው። መንግስት የከተሞችን እድገት በማፋጠን ለኑሮ ለኢንቨስትመንትና ለቱሪዝም ምቹ ለማድረግ ፖሊሲ ቀርጾ ወደ ተግባር በመግባቱ ውጤታማ ስራ እየተከናወነም ይገኛል። በከተሞች እየተከናወኑ ከሚገኙ መሰረተ ልማቶች አንዱ የኮሪደር ልማት ስራ ሲሆን በክልሉ በሚገኙ ማዕከል ከተሞች ዲላ፣ ወላይታ ሶዶ፣ በአርባ ምንጭና በጂንካ ከተሞች ተጀምሮ ተጨባጭ የሆነ ለውጥ ማምጣቱን ነዋሪዎች ይናገራሉ። ለመስናናት ብዙ ጊዜ ወይ ትልልቅ ሆቴል ላይ አሊያም ከከተማ ወጣ ብሎ ነው ሰው ሊዝናና ብዙ ጊዜ የሚፈልገው። አሁን ግን ይሄ የኮሪደር ልማት አካል የሆነው የመንገድ ዳር የማስዋብ እንዲሁም ደግሞ የማሳመሩ ስራ በመሰራቱ ተማሪዎች እዚህ መጥተው መጽሐፍ ሊያነቡ ይችላሉ። ላፕቶፕ ይዘው መጥተው ቁጭ ብለው ንጹህ አየር እየወሰዱ ሻይ ቡና እያሉ ለሁሉም ለወጣቱም፣ ለተማሪውም፣ ለአዛውንቱም ለሁሉም ትልልቅ ሆቴል መግባት የማይችሉ ሰዎች በእነዚህ አይነት ቦታ ላይ ቁጭ ብለው መጽሐፍ ማንበብም ይችላሉ። ሶሻል ሚዲያዎችን መጠቀም ይችላሉ። ጋዜጣ ማንበብ የሚችሉበት ሁኔታ ነው ያለውና በእጃችን ምን ይዛቸው ሃይላንዶች ቆሻሻ መጣያዎች ላይ በመጣል መተባበር ይገባናል። አሁን የአዲስ አበባውንም ሌሎች አካባቢ ያሉትንም ሁሉ እያየን ነው። በተለይ የኮሪደር ልማት አሁን እያሳየ ያለው ለውጥ ሁሉም ጋር እንዲሁም ይሄ ከተማውን ብቻ ሳይሆን ገጠሩም እንደዚህ ደርሶ ሰው እንደዚህ አይነት ሪፍሬሽ አድርጎ አይምሮውን ተዝናንቶ ምን ብሎ በተለያየ መንገድ የተጨናነቀውን ኔትወርክ እንደ አይነት ቁጭ ብሎ የሚዝናናበት አይነት ቢሆን የሚል ሀሳብ ነው ያለኝ። የወላይታ እንደዚህ አይነት መለወጥ ራሱ ታምር ነው። አሁን ሁሉም ጋር ያለው እዚህ ወላይታ ይሄን ያገኘውን እድል በሁሉም አካባቢዎች ላይ እንዲህ አይነት ሆኖ ብናይ የሚል ምኞት ነው ያለኝ። እስከ ወረዳዎች አሁን የከተማ ብቻ እስከ ወረዳዎች ሁሉ እንደዚህ አይነት ልማቱ ቢደርስ የተመኘሁትን አግኝቻለሁ። አሁን እኔ ራሱ የክልሉ መንግስት ለወጣቶች የስራ ዕድል ለመፍጠር ባከናወነው ተግባር ተጠቃሚ የሆኑ ወጣቶች ቁጥር እየጨመረ መጥቷል። በየሳምንቱ ለኔ 2000 ብር ነው የሚከፈለኝ በየሳምንቱ እና በየሳምንቱ ከመወስደው ገንዘብ ባለትዳር ነኝ 1000 ብር እቁብ ጥላለሁ በየሳምንቱ ማለት ነው። ያኛውን የቀረውን የሳምንት አስቤዛ አረጋታለሁ። እንደ ራሴ አሁን በየሳምንቱ እቁብ ጥላለሁ። ያው ትልቅ ለውጥ አለኝ። እግዚአብሔር ይመስገን ብዙ ለውጥ አምጥቶልኛል። ንግድ ጀምሬያለሁ። ጌታ ፍቃዱ ሆኖ ይሄው ሞተርም ገዝቻለሁ። ቆጮ 10 ጭነት እየገዛው እያጠብኩኝ ነው። ብዙ ለውጥና ሳይቶኛል። ከአካባቢ ጥበቃና ልማት ስራዎች አኳያ በክልሉ ሁሉም አካባቢዎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተተክለዋል። የተተከሉ ችግኞች የጽድቀት መጠናቸውን ከመቆጣጠርና ከመንከባከብ አንጻርም ለህብረተሰቡ መጠነ ሰፊ ግንዛቤ ማስጨበጥ ስራዎች በመሰራታቸው ነፋሻማና አረንጓዴ አካባቢ መፍጠር ባህል እየሆነ መጥቷል። ሰው ተቆርጦ ዝም ብሎ ተቆርጦ ቦታው በጎርፍ ተሸርሽሮ ነበረ። አሁን ደግሞ ለማልማት እንደገና ለማልማት ተነስተን እየሰራ 2 አመት ስራ ጀምረን ቆይተናል። የሰራውን አሁን ችግኝ ከሌላ ቦታ አምጥተን ያመጣውን ችግኝ ተክለን በጥሩ ሁኔታ እየሰራን ደግሞ ከብቶችን እንዳይገባ ውል ገብተን ሁሉ 3ቱ ቀበሌ ተስማምቶ እየሰራ ነበር። ትምህርት ለአንድ ሀገር እድገት መሰረትና ስልጣኔ ቁልፍ ሚና አለው። በመሆኑም የክልሉ መንግስት እንደ ሀገር የገጠመውን የትምህርት ስብራት በመጠገን ሀገር ተረካቢ ዜጋ ለማፍራት ለሚደረገው ርብርብ ልዩ ትኩረት ሰጥቶ እየሰራ ነው። በትምህርት ሴክተር የእድገትና ትራንስፎርሜሽን እቅድ ላይ የተቀመጡትን የትምህርት ልማት ግቦችን ለማሳካት በርካታ ተግባራትን እያከናወነም ይገኛል። የትምህርት ቤቶች የማስፋፊያ ስራም ትኩረት ተሰጥቶት እየተከናወነ ነው። ከመጣሁበት ትምህርት ቤት አንጻርና አሁን ያለሁበትን ደረጃ ኮምፔር በማድረግበት ጊዜ አንዳንድ ያየኋቸው ብዙ ዲፈረንሶች አሉ ማለት ነው። እሱ ምንድን ነው? ለምሳሌ ስማር እስከ 8ኛ ክላስ ስማር በቆየበት ትምህርት ቤት ላይ እንደዚህ አይነት ቤተ መጽሐፍ የለም፣ ላቦራቶሪ የለም፣ ሙከራ ተኮር የሆኑ ትምህርቶች አይሰጡም እና ብዙ ጊዜ ፎከስ የሚያደርገው ምንድን ነው? ቲዎሪዎችን ነው። እዛ ደግሞ እዚህ ገብተን ቲዎሪ ክላስ ላይ የምንማራቸው ነገሮችን በተግባር እያየ ነው የምንማረው ማለት ነው። ላብ አለ፣
ላቦራቶሪ ስላለን ያ ደግሞ ላይብረሪ እዚህ እንደምናየው አለን። ስለ ላይብረሪም የገባን ደግሞ ዲጂታል ላይብረሪ ነው ያለን። ከዛ አንፃር እዛ ከነበርኩት ትምህርት ነው በዚህ ያየሁት በጣም ዲፈረንስ አለ። በላይብረሪ በላቦራቶሪ ብቻም ሳይሆን በመምህራንም ጥንካሬ እዛ ከነበርኩበት ትምህርት ቤት አሁን ያለበት በጣም ትልቅ ልዩነት አለ ማለት ነው። በተለይ ለኛ ለሴት ተማሪዎች የተለያዩ አይነት ድጋፎች ይቀርቡልናል። የስነ ልቦና ድጋፍ፣ የተለያዩ የንጽህና መጠበቂያዎች እና ሌሎች ድጋፎችም ይደረጋሉ። መምህራኖቻችን ራሱ በጣም ጥሩ የሚባሉ መምህራን ናቸው። በተለያዩ ነገሮች ያግዙናል። በትምህርታችን ጉዳይም 24 ሰዓት አብረውን ነው የሚቆዩት ማለት ነው። የምንገኘው በዲጂታል ዘመን ላይ በመሆኑ ዓለም የደረሰበት የዲጂታል ቴክኖሎጂ ወደ ሀገር ውስጥ በማምጣት ፈጣን የመረጃ ልውውጥ እንዲኖር እየተሰራም ነው። በአገር አቀፍ ደረጃ ከ5 ሚሊዮን በላይ ኮደሮችን በማሰልጠን ከቴክኖሎጂው ጋር ለማናበብ በሚደረገው ሂደት በክልሉ ከ253,000 በላይ ሰልጣኞችን በማሰልጠን ብቁና በቴክኖሎጂ የበለጸገ ወጣቶችን ለማፍራት ታቅዶ ወደ ሥራ ተገብቷል። ጤናማና አምራች ዜጋን መፍጠር አንዱ የመንግስት የትኩረት አቅጣጫ መሆኑ ይታወቃል። በክቡር ርዕሰ መስተዳድር ከተጠነሰሱ ኢኒሼቲቮች መካከል አንዱ አንድ የማህበረሰብ ፋርማሲ በአንድ ወረዳ በሚል በየአካባቢው ለህብረተሰቡ አገልግሎት የሚሰጡ ፋርማሲዎች ግንባታ እየተከናወነ ያለ ሲሆን አገልግሎት መስጠት የጀመሩም አሉ። የዜጎችን ሰላምና ደህንነት የማስጠበቅ እንዲሁም የማስቀጠል ኃላፊነት ያለበት የጸጥታ አካል ክልሉ የሰላም ተምሳሌት እንዲሆን ከመላው ህብረተሰቡ ጋር በመሆን ከፍተኛ ሚና እየተወጣ ይገኛል። የአካባቢውን ሰላም ከማረጋገጥ ጀምሮ ያለው እገዛ በጣም ከፍተኛ ነው። ያው ሰላም የሁሉም ስኬት የሚሆን ምንጭ ስለሆነ የአካባቢውን ሰላም ከማረጋገጥ አንጻር የወረዳውም የዞኑም የክልሉ መንግስት እያደረገ ያለው አስተዋጽኦ ከፍተኛ ነው ብለን የምንወስደው። ግጭቶች እንዳይከሰቱ ቀድሞ በመከላከልና ከተፈጠረ በኋላ ጸብን በማብረዱ ረገድ በክልሉ በተለያዩ አካባቢዎች የሚገኙ የባህል አባቶች ከመንግስታዊ መዋቅር ጋር በመተባበር እያከናወኑ ባሉ ስራዎች ከጊዜ ወደ ጊዜ ውጤት እየተመዘገበም ነው። በክልሉ የተጀመረውን ለውጥ በማስቀጠል የሕግ የበላይነትን በማረጋገጥና መልካም አስተዳደርን በማስፈን ክልሉን የብልጽግና ተምሳሌት ለማድረግ የተጣለው ግብ እንዲሳካ ሁላችንም የድርሻችንን ልንወጣ ይገባል።